ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉ መልካም ነው። ተጠፋፍተናል። ዛሬ እንግዲህ ብቅ ብለናል ማለት ነው በአዲስ ቪዲዮ። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ ሰሞኑን እንግዲህ እንደሚታወቀው የወርቅ ገበያ በጣም እየጨመረ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ዛሬ የመጣ ነው በወርቅ ጉዳይ ላይ ለመወያየት ነው ማለት ነው። እንግዲህ በተለይ ስደት ላይ ያላችሁ እህቶቼ ለእናንተ ጠቃሚ ይሆናል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እኔ የተጠቀምኩበትን ነገር እንድትጠቀሙበት ለማለት ያክል ነው ውዶችዬ። እንግዲህ እንደምታውቁት ወርቅ በይዘዌ ሁልጊዜም ይነገራል። ብር ማስቀመጥ የሚፈልግ ሰው ወርቅ ላይ ብታስቀምጡት የተሻለ ነው የሚሆነው። ምክንያቱም ወርቅ መቼም ቢሆን ወደ ታይ ሊወርድ አይችልም። እየጨመረ ነው እንጂ እየቀነሰ አይሄድም ማለት ነው። እና ከዛም አንፃር ነው ብዙ ጊዜ ገንዘብ ወርቅ ላይ ማስቀመጥ የተሻለ ነው የሚባለው። ግን ወርቅ ላይ ደግሞ ገንዘባችሁን ስታስቀምጡ በጥንቃቄ ማስቀመጥ ይጠበቅባችኋል ማለት ነው። ምክንያቱም በተለይ እንደዚህ ወጣ ገባ ያለ ስራ የምትሰሩ ሰዎች፣ ታማኝ ቤት ያልሆነ ቤቶች የምትሰሩ ሰዎች፣ እንደገና ደግሞ እንደዚህ ማለት መልካም አንድ ቦታ ላይ ቁጭ ብላችሁ የማትሰሩ ሰዎች ምናምን እኔ አልመክርም ወርቅ ያዙ ብዬ ማለት ነው። ምክንያቱም ያው እንደምታውቁት ነው እንግዲህ አንዳንድ ሰዎች አሰርተው ደሞዝ የሚከለክላሉ። እንዲሁም ደግሞ ያላችሁን ይፈትሻሉ። ሶ በዛን አጋጣሚ እንግዲህ ወርቃችሁን ሊወስዱባችሁ ይችላሉ ማለት ነው። በተለይ ህገ ወጥ የሆናችሁ ሰዎች አስቸጋሪ ነው የሚሆነው። ገብታችኋል? ያ ነገር ስለሚኖር እንግዲህ ደህና ሰው የምታምኑት ሰው ወርቃችሁን በጥንቃቄ ሊያስቀምጥልን ይችላል የምትሉት ሰው ካለ ነው እንጂ ከሌለ እንደዚህ አይነት ቦታ ላይ የምትሰሩ ልጆች ወርቅ እንድትገዙ አላበረታታም ማለት ነው። ለምን የልፋችሁበት ገንዘባችሁ በማይሆን ቦታ ላይ እንዳይወሰድባችሁ ወይም እንዳይጠፋባችሁ ጥንቃቄ ስለሚፈልግ ማለት ነው። ነገር ግን በተለይ ኮንትራት ቤት ያላችሁ ልጆች እንዲሁም ደግሞ ህጋዊ የሆናችሁ ልጆች አንድ ቦታ ተረጋግታችሁ የምትሰሩ ልጆች ግን ቢያንስ በየወር ደሞዛችሁ ወርቅ እየገዛችሁ ብታስቀምጡ፣ እንዲሁም ደግሞ ወደ ኢትዮጵያ ብር የምትልኩ ሰዎች አላችሁ፣ አካውንታችሁ ላይ ብር የምታስቀምጡ ሰዎች አላችሁ ማለት ነው። ያው እጃችሁ ላይ ገንዘብ ብዙ ጊዜ ሲጠራቀም ያው ሊጠፋብን ይችላል በማለት ስጋት ወደ ኢትዮጵያ አካውንታችሁ ላይ ቀጥታ የምታስገቡ ሰዎች አላችሁ። ሶ ለእናንተ ግን እኔ የምመክራችሁ ምንድን ነው? በተለይ ኢትዮጵያ ብር ለምትልኩ ሰዎች ኢትዮጵያ ብር ላካችሁ ማለት ኦሬዲ ብራችሁ እየወደቀ ነው የሚሄደው ማለት ነው። ገብቷችኋል? ለምሳሌ ከአመት በፊት 3000 ሪያል ብትልኩ ወይም ደግሞ ከአመት በፊት 10 ሺህ ሪያል ብትልኩ 300 ኦልሞስት እንደዛ አካባቢ ነበር ያለው። አሁን ላይ ደግሞ እንግዲህ እንደምታዩት ኦልሞስት 5 ግማሽ ሚሊዮን ሊደርስ ነው ያለው ማለት ነው። እና ያ ነገር ስላለ ብራችሁን በወርቅ ላይ ብታሳልፉት፣ ወርቅ ስትገዙ ደግሞ እነዚህን ማሳያችሁን አይነት ወርቆች ብትገዙ የተሰራውን ሳይሆን እነኚህን ያልተሰሩትን ወርቆች 24 ካራንት ወርቆች ብትገዙ የተሻለ ነው ብዬ ነው የምመክራችሁ ማለት ነው። ወርቆችን ደግሞ ስትገዙ ልዩነት አላቸው። አንድ አይነት ወርቅ አይደለም የምትገዟቸው። የዚህ ጋርም ጥንቃቄ ያስፈልጋቸዋል ማለት ነው። አሁን እዚህ ጋር እንደምታዩት የ20 ግራም የሚለው ወርቅ ማለት አሁን ለምሳሌ የኢሮፕ ወርቆችን መግዛት የለባችሁም። ከገዛችሁ እንግዲህ ይሄ እየተሰራው ወርቅ ባህሬን፣ ሳኡዲ ምናምን የሚባል የለውም። ባይዘው የባህሬን ወርቅ ምናምን የሚባለው በዲዛይኑ ነው። ዲዛይኑ የባህሬን ወርቅ በዲዛይን ስለሚሰራ በቆንጆ ዲዛይኖች ስለሚሰራ ነው የባህሬን ወርቅ የሚባለው ማለት ነው። ሁለተኛ ደግሞ የባህሬን ወርቅ ይለያል ከሌላው ሀገር አረብ ወርቆች ማለት ነው። ለምን የሌላው አረብ ሀገር ወርቆች የሆነ የመቅላት ነገር አለው። ስታዩት ራሱ የሆነ ከለሩ ቀላ ነገር ይላል። ገብታችኋል? የሆነ አርቴ ነገር ምናምን ይመስላል።
እንደዚህ አይነት ነገር ይታይበታል ማለት ነው። የባህሬን ወርቅ ደግሞ እንደምታውቁት በጣም ከርቀት አይታችሁ የምትለዩት አይነት ወርቅ ነው ማለት ነው። እና ወርቅ ስትገዙ ደግሞ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ከቻላችሁ ገንዘብ ለማስቀመጥ የምትገዙ ልጆች እንደነዚህ 24 ካራንት ወርቅ የአረብ ሀገር ወይ ኤሜሬት ወይ ሳውዲ ወይ ባህሬኖች እነዚህ የአረብ ሀገር ወርቆችን መግዛት አለባችሁ ማለት ነው። ለምንድን ነው ይሄንን ያልኳችሁ? የሌላ ሀገር አሁን ለምሳሌ የአውሮፓ ሀገራት ወርቅ ስትገዙ ስትሸጡ ስለምትቸገሩ ነው። ስትሸጡ በቀላሉ ፈትሸው ወይም በቀላሉ መርምረው ማወቅ ስለማይችሉ ይከብዳል ለመሸጥ። ለዛ ነው። እሺ ጋይዞች፣ አሁን ይሄ እዚህ ጋር የተቀመጠው ወርቅ እንደምታዩት ስፓኒ የሚባል ወርቅ አለ ማለት ነው ከጎን። ይሄ 24 ማነው 20 ግራሙ ሳይሆን ጎን ላይ ያለው ማለት ነው። ከላይ ራሱ ላይ ጽሁፍ አለበት እንደምታዩት ማለት ነው። እና አሁን ይሄ ወርቅ ስትገዙት ዋጋው አንድ ነው። ከሁለቱም ጋር ልዩነት የላቸውም። ዋጋቸው አንድ ነው ማለት ነው። ተረዳችሁኝ? ነገር ግን ለመሸጥ ስትፈልጉ ግን ይሄኛው ወርቅ የሚገዛችሁ የለም ማለት ነው። ገብታችኋል? የሚገዛችሁ የለም ስላችሁ ያጣጥሉባችኋል። ገባችሁ? ለመሸጥ ስትፈልጉ አሁን ያራክሱባችኋል። እንደገና ደግሞ ምን ይሆንባችኋል መሰላችሁኝ? ለመሸጥ ማንኛውም ቦታ ላይ ሄዳችሁ በቀላሉ አትሸጡትም። ገብታችኋል? እነዚህ አርቲ ይሆናል ተብሎ ስለሚታሰቡ ማርካቸው ላይ የተጻፈበት ስለሆነ ማርካቸው የወርቆቹ ማርክ እለው ላይ ወርቁ ላይ የተጻፈ ነው ባይዘው ማለት ነው። እንደዚህ አይተው እነሱ ያውቁታል። ገባቸው? የት ሀገር ማርክ እንደሆነ የት ሀገር ወርቅ እንደሆነ እንዲህ አይተው ያውቁታል ማለት ነው። እና ስሸጡ ስለምትቸገሩ ብዙ ስለሚያታግላችሁ ምርመራ ምናምን ብዙ ነገር እንትን ስለሚልባችሁ ማለት ነው ይሄኛው ወርቅ እንዳትገዙ እመክራችኋለሁ ማለት ነው። በተረፈ ግን 24 ካራንት ወርቅ ኤሚሬት ወይም ደግሞ ሳውዲ፣ ባህሬን የአረብ ሀገራት ወርቅ ማለት ነው። ባይዘው ኤሚሬት እና ሳውዲ እና ባህሬን ናቸው እንግዲህ በወርቅ የሚታወቁት። እነሱን ለመግዛት ሞክሩ ማለት ነው። እኛ እንግዲህ ዛሬ 24 ካራንት ነው የገዛ ነው በምትሄድ መልኩ ማለት ነው። 24 ካራንቱን የሳውዲ ወርቅ ነው እየገዛ ነው ማለት ነው። 24 ካራንት ማለት ነው። እና በቀላሉ አሁን ለምሳሌ ሪያል እጃችሁ ላይ የምታስቀምጡ ወይም ድርሃም እጃችሁ ላይ የምታስቀምጡ ልጆች ወርቅ እንደዚህ ያልተሰራው ወርቅ ገዝታችሁ ብታስቀምጡ የተሰራውን ነው የምንፈልገው ለብሰንም አጊጤንም እንሸጠዋለን የምትሉ ልጆች እየተሰራው እንዳልተሰራው ዋጋው አንድ አይደለም ባይዘው ሲሸጡ ማለት ነው። ምክንያቱም ስለለበሳችሁት ስለሚታወቅ ስላጌጣችሁበት ስለሚታወቅ ስትሸጡት የተወሰነ ፐርሰንት ያራክሱባችኋል ማለት ነው። ገባችሁ? ግን እዚህ ጋር እንደምታዩት ያልተሰራውን ወርቅ 24 ካራንቱን ከገዛችሁ ግን ዛሬ ገበያው ላይ ባለው ሂሳብ ነው የምትሸጡት ማለት ነው። በምትገዙበት ሂሳብ ለምሳሌ ዛሬ ወርቅ እንግዲህ ሰሞኑን እንደምታውቁት በሰዓታት ነው የሚወጣው የሚወርደው ማለት ነው። እኛ የሚገርማችሁ ከእንትን ዕለት ዓርብ ዕለት ለሐሙስ ዕለት 680 ገብቶ ነበረ። ዓርብ ዕለት ደግሞ ጠዋት አካባቢ ላይ 580 ነበረ። ከሰዓት አካባቢ ደግሞ 530 ነበር። እዛው ደግሞ እኛ ቆመን እየገዛን ባለበት ሁኔታ ደግሞ ወረደና በሚገርም ሁኔታ 524 ገባ ማለት ነው። 524 ብር ማለት ነው። እና እንደዚህ ነው በቃ በየደቂቃው ነው ገባችሁ? በሰዓት ልዩነት ይወጣል ይወርዳል፣ ይወጣል ይወርዳል። እና ነገር ግን እኔ የምመክራችሁ ምንድነው ያልተሰራው ወርቅ ብትገዙ አሪፍ ነው። ለብር ማስቀመጫችሁ አንደኛ ብራችሁ ሪያላችሁ እጃችሁ ላይ ከሚቀመጥ ይሄኛው ወርቁ የፈለገ ነገር ለምሳሌ አሁን 20 ግራም ወርቅ ወደ 13,000 ምናምን ብር ነው የሚመጣው ማለት ነው። 40 ግራም ብትገዙ ወደ 26,000 40 ግራሙ 20 ወደ 27,000 ምናምን ብር ነው የመጣው ማለት ነው። 40 ግራም ወርቅ 27,000 ምናምን ብር ነው የመጣው ማለት ነው። እኛ እንደዛ ነው የገዛ ነው። እና እንደዚህ ብትገዙ
ስትገዙ ደግሞ 24 ማለት እንደፈለጋችሁ ማድረግ ትችላላችሁ። ለምሳሌ 10 ግራም አለ፣ ከ10 ነው የሚጀምረው እነኚህ ያልተሰሩት 10 ግራም አለ፣ ከዛ 20 ግራም፣ ከዛ 50ም እንደፈለጋችሁ በዛው እንትን ትላላችሁ ማለት ነው። ግን አንድም ማድረግ ትችላላችሁ፣ ሁለትም ማድረግ ትችላላችሁ። እሱ የእናንተ ምርጫ ነው ማለት ነው። እና ደግሞ ፋክቱራችሁን በጥንቃቄ መያዝ አለባችሁ። ስትገዙ እዚህ ጋር ራሳችሁ ናችሁ የምትፈርሙት፣ ራሳችሁ ናችሁ አሻራ ትሰጣላችሁ ማለት ነው። በዚህ መልኩ ብትገዙ የተሻለ ነው ማለት ነው። ለምሳሌ አሁን በኋላ ላይ ሲሸጡ ራሳችሁ ቀርባችሁ መሸጥ አለባችሁ። ራሳችሁ ቀርባችሁ መፈረም መሸጥ ይጠበቅባችኋል ማለት ነው። እንደነዚህ አይነት ወርቆችን ስትገዙ ግን ዝም ብላችሁም ገዝታችሁ ያለ ራሳችሁ ፊርማ መግዛት ትችላላችሁ ማለት ነው። በኋላም ማንኛውም ሰው መሸጥ ይችላል ፋክቱሩን ይዘው ሄዶ ማለት ነው። እና እንደምታዩት አደራ እምላችሁ ይህ ፊት ለፊት ላይ የምታዩትን ወርቅ እንዳትገዙ። ይህ ፊት ለፊት ላይ የምታዩትን ወርቅ እንዳትገዙ። ገባችሁ? 24 ካራንት ነው። ነገር ግን ይሄ እንዳትገዙ። ለምንድን ነው እንደዚህ የምትዩ ካላችሁ በኋላ ላይ ስትሸጡ ስለሚያራክሱባችሁ ነው። በኋላ ላይ ስትሸጡ በጣም ብዙ ዋጋ ትከፍሉበታላችሁ። ገባችሁ? ይሄ የኢሮፕ እንትን ስለሆነ ማርክ ስለሆነ በቀላሉ አይሸጥላችሁም። ፍተሻ ያደርጋሉ። ትክክለኛ ወርቅ ነው አይደለም የሚለውን ነገር ለመመርመር በጣም ብዙ እንትን ስለሚወስድባችሁ ከዛ አንፃር ስትገዙም የተወሰነ ልዩነት አለው። ባይዘው ልዩነት አለው፣ የተወሰነች ሳንቲም ልዩነት አለው ማለት ነው። ስትገዙት ራሱ ማለት ነው። ግን ያን ያክል አይደለም፣ ግን የተወሰነ ሳንቲም ልዩነት አለው እና እንደዚህ አይነት ወርቅ እንዳትገዙ ጥንቃቄ አድርጉ። እና በተረፈ ግን ሪያል ያላችሁ ሰዎች እንዲሁም ደግሞ ብራችሁን ኢትዮጵያ ልካችሁ አካውንት ላይ የምታስቀምጡ ሰዎች እንደዚህ ወርቅ እየገዛችሁ ብታስቀምጡ በጣም የተሻለ ነው ማለት ነው። እኔ በ160 የገዛሁት ወርቅ ነበር። አስቡት እንግዲህ አሁን 600 ምናምን ገብቷል ማለት ነው። እኔ ግን በዛ ሰዓት የገዛው በ160 ነው። ተረዳችሁኝ? እና ያንን ግራም አሁን ላይ ስትመቱት በጣም ኦቨር ነው። ገባችሁ? ሪያል ደግሞ ሪያል ነው። ዛሬ የሚያስቀምጣችሁት ሪያል ምንም የሚጨምርላችሁ ነገር የለም ማለት ነው። እና ኢትዮጵያ ብር የማትልኩ ሰዎች ኢትዮጵያ ላይ ለምሳሌ ብራችሁን ልካችሁ ወይ ቦታ ወይ ቤት ወይ የሆነ አለ አይደለ እየጨመረ የሚሄድ ነገር ላይ ብራችሁን የማታስቀምጡ ሰዎች እንደዚህ ወርቅ እየገዛችሁ በእጃችሁ ብታስቀምጡ አሪፍ ነው። አንደኛ ቀላል ነው፣ ሁለተኛ ሳንቲም አታጠፉ ማለት ነው። ያው ብር እጃችሁ ላይ ሲኖር አያስችላችሁም፣ ልታጠፉት ትችላላችሁ። ወርቁን ገዝታችሁ ካስቀመጣችሁ ግን ኦልሬዲ ብር የላችሁ ማለት ነው። ከቻላችሁ እንደዚሁ በወር ራሱ ሄዳችሁ መግዛት ትችላላችሁ ማለት ነው። ገብታችኋል? በየወሩ ራሱ ከአንድ ቦታ ላይ ደንበኛ አድርጋችሁ በወር ደሞዛችሁ ሄዳችሁ ትገዛላችሁ። ከዛ ደግሞ በቀጣይ ወር ደግሞ ያንን የገዛችሁትን ትሸጡና በዛው ላይ ደግሞ ጨምራችሁ ትገዛላችሁ። እንደዛ እያላችሁ ወርቃችሁን እያበዛችሁ እያሳደጋችሁ ማስቀመጥ ትችላላችሁ። ገንዘባችሁ ነው፣ የሚቀንስባችሁ ነገር የለም። እየጨመረላችሁ ነው የሚሄደው። ብራችሁንም ደግሞ በቀላሉ ማስቀመጥ ትችላላችሁ ማለት ነው። ይህን ግን የምመክረው ጥሩ ማስቀመጥ ለምትችሉ ሰዎች ነው። ማስቀመጥ ለማትችሉ ሰዎች ግን ይህ ነገር አደጋ ነው። ገንዘባችሁን ይዞባችሁ ሊጠፋ ስለሚችል ማለት ነው። ይህን ጥንቃቄ አድርጉ። እንደገና ደግሞ እንዳልኳችሁ በራሳችሁ ፊርማ በእጅ አሻራ መግዛት ትችላላችሁ። ይህን ያልኳችሁ ምንድነው አንድ ሰው ቢሰርቃችሁ ወይም አንድ ሰው ወርቃችሁን እንትን ቢያነሳባችሁ ወይ የሆነ ነገር ቢፈጠር መሸጥ አይችልም። ገባችኋል? የእናንተ አሻራ እዛ እንትን ላይ ስላረፈበት ፋክቱር ላይ ግዴታ እናንተ ካልቀረባችሁ መሸጥ ስለማይቻል ይህን ሲስተም መጠቀም ትችላላችሁ ማለት ነው። እና ውዶችዬ እንግዲህ ይህንን ይመስላል። በቻላችሁት አቅም ወርቅ ላይ ገንዘባችሁን ለማስቀመጥ ሞክሩ። እንደገና ደግሞ አንድ ነገር መናገር የምፈልገው ምንድን ነው፣ አሁን ለምሳሌ የተሰሩ ወርቆችንም የምትገዙ የምናጌጥባቸው ማለት ነው፣ እነሱን የምትገዙ ልጆች ደግሞ ፉስ ያለው ወርቅ አትግዙ። ፉስ ያለው ወርቅ በእርግጥ ያምራል፣ ሲታይ ያምራል እንደዚህ ስታዩት ማለት ነው። ግን አይታወቅም። አጋጣሚ ቢቸግራችሁ፣ አጋጣሚ የሆነ ነገር ቢሆን ያንን ወርቅ መሸጥ አትችሉም። ትሸጡታላችሁ፣ ግን ይቀንስባችኋል። ገብታችኋል? አሁን እኛ
እንደዚህ አይነት ወርቅ ነበረን፣ ሲታይ ያምራል። እንደዚህ አይነት ወርቅ ነበረን ፉርሲ የነበረው ማለት ነው። እና የሚገርማችሁ ነገር 8 ግራም ከምናምን ነበረ፣ ግን የእንትኑን የዚህን የፍሱን ዋጋ አንስተው 7 ግራም ከምናምን ሚሊ ነው የተረከቡን ማለት ነው። ስለዚህ 1 ግራም ከምናምን ኪሳራ ገባን ማለት ነው። ስለዚህ እንደዚህ አይነት ወርቆችን የምገዙ ልጆችም ተጠንቀቁ። ወርቅ ስትገዙም እንደዚህ ዝም ብሎ በእንደዚህ አይነት ዲዛይን የተሰሩትን ወርቆች ለመግዛት ሞክሩ ማለት ነው። ስሸጧቸውም ምንም የሚያተርፋችሁ እንጂ የሚያከስራችሁ ነገር ስለማይኖር ማለት ነው። እንግዲህ እንደምታዩቸው እነዚህን የምታዩቸው ወርቅ እኔ ዛሬ ስንት ዓመት በ600 ሪያል ነበር የገዛኋቸው ማለት ነው። አሁን ግን 3000 ምናምን ሪያል ገብተዋል። አስቡት እንግዲህ ልዩነቱ ማለት ነው ምን ያክል ልዩነት እንዳለው እና ይህን ለማለት ነው የመጣሁት ዛሬ። እንግዲህ ውድ እህቶቼ በተቻላችሁ አቅም ወርቅ ግዙ ለማለት ነው። አመሰግናለሁ ለነበረን ቆይታ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ እንዳችሁ። ባይ ባይ።